ዶክተር ጸጋዬ አራርሳ በጣም እጅግ አመሰግናለሁ። ከረጅም ጊዜ በኋላ የተገናኘነው። የት ገባ የት ጠፋ እያሉ ነበር። የተለያየ ሚዲያ ላይ ታያለህ፣ ግን ተጋሩ እንደዛ ይሉ ነበር። ኢትዮጵያውያንም እንደዛ ይሉሃል፣ ምን ነው ጠፋ ይሉ ነበር። እንኳን ደህና መጣ ዶክተር። እንኳን ደህና ቆየኝ ስታሊን። ያፈርልኝ ስለጋበዝከኝ በጣም ደስ ብሎኛል። አመሰግናለሁ። ብዙ ነገር ሀፕን አድርጓል። የተለያዩ ሚዲያዎች ላይ ኩሽ ሚዲያ ላይ ከትላንት ወዲያ ስታወራ ነበር። ከዛም ትንሽ ቀጨብ እያደረግ ሰሞኑን ሚዲያ ላይ ስንጠቀምበት ነበር። በብዙ ጉዳዮች ስላሉ ካለን ጊዜ አጠራጠር አድርጌ ነው የማቀርበው። የህወሓትና የጊዜያዊ መስተዳድሩ የፖለቲካዊ ጉዳዮች ትግራይ ውስጥ ያሉ ነገሮች አሁን ሰሞነኛ ጉዳይ ነው። ትልቁ ኢትዮጵያ ብቻ ሳይሆን የዓለም ሚዲያዎችን እየስቡ ያለው የትግራይ ጉዳይ ነው። የህወሓትና የጊዜያዊ መስተዳድሩ ፖለቲካዊ ችግር በአንተ እይታ ዶክተር ምንጩ የስልጣን ሽኩቻ ነው ወይስ ውጫዊ አካል ያስተጋባው ችግር ነው? ምንድነው እይታ? በዋናነት የሁለቱ ያለመግባባት ችግር አይ ቲንክ በፌደራል መንግስቱ ወይም በአብይ አህመድ መንግስት በብልጽግና የሚዘወር ችግር እንደሆነ ነው የሚረዳው። የፕሪቶሪያ ስምምነት እንዲገመገም በስምምነቱ መሰረት ያሉ ግዴታዎች እንዳይፈጸሙ እንቅፋት እየሆነ የቆየው እና በኋላ ደግሞ ይሄን ያልፈጸምኩት በትግራይ ኃይሎች መካከል አለመግባባት ስላለ እነሱ እንቅፋት ስለሆኑኝ ነው ይበል እንጂ በዋናነት አብዛኛውን የግዴታውን ያልተወጣው የፌደራል መንግስቱ ነው። መረዳት ያለብን ነገር አንዱ ችግር የመነጨው ከስምምነቱ ከራሱ ነው። ስምምነቱ ላይ ኦፍ ኮርስ በወቅቱ የነበረውን ሁኔታ የሚያውቅ ሰው ሁሉ ጥይት በማስጨረስ የትግራይን ህዝብ በማያዳግም ከምድረ ገጽ ማጥፋት የሚሞተው ሞቶ የሚነቀለው ተነቅሎ የሚፈናቀለው ተፈናቅሎ ክልሉን እንደ ትግራይ ካሁን በኋላ እንዳይኖር ማድረግ ይቻላል። እስከ መጨረሻው ያለንን ወታደር በመልቀቅ በእነሱ ላይ ጥይት ማስጨረስ በሲጅ ውስጥ ስላሉ በሚል በነዛ ቀኖች ውስጥ በተቻለ መጠን ካስታወስክ አድዋ፣ አክሱም፣ ሽረ ምናምን ሲገቡ ተዋግተው አሸንፈው አይደለም እየለቀቁላቸው ነው። ምክንያቱም ጥይት ሊያስጨርሷቸው እንደመጡ እያወቁ ስለነበረ ሪትሪት ያደርጉ ነበር። በዛን ጊዜ ከሚያደርጓቸው ነገሮች አንዱ ተፈናቃዮችን ደግሞ ማፈናቀል ሁሉ ነበረበት። መግደል ምናምን ብቻ አይደለም፣ የተፈናቀሉ ሰዎችን እንደገና ከካምፕ ማፈናቀል ነበር አላማው። 1.5ቱን ወደ ሱዳን፣ 1.5ቱን ወደ ሌላው ኢትዮጵያ ክፍል፣ ሌላውን እንፈጃለን እንደሚሆን አድርገን ክልሉን ለሶስት እንከፍለዋለን። የተወሰነውን ለኤርትራ፣ የተወሰነውን ለአማራ፣ የተወሰነውን ለአፋር እናደርጋለን። ይሄ በወታደራዊ የደህንነት ሰዎች በወቅቱ ከቦታው እየተነገረኝ ነበር። እነ ደብረጽዮን በዛ ወቅት ያሉት ነገር ጌታቸው ፕሪቶሪያ ሆኖ የሚናገሩት የነበረው ሰዎቹ ዛሬ ነገ መቀሌ እንገባለን ይላሉ፣ እኛ በህይወት እያለን አይገቡም፣ በፍጹም አይሆንም እሱ። ነገር ግን እኛ አልቀንበትም፣ እነሱን ተቋቁመን ስናበቃ ህዝብ ባይኖረንስ ምናልባት ልናተርፍ የምንችለውን ነፍስ አሁን በመስማማት እናተርፍ ይሆናል ወይ በሚል ብቻ ወደ ስምምነት እንደተኬደ አንተ የምታውቀው ነው፣ ሁላችንም የምናስታውሰው ነው። በዛ ወቅት ግን በተደጋጋሚ ለስምምነት ሲጠሩ የሚባለው ነገር ነበር። እኔ በቅርበት ከዩናይትድ ፍሮንት ጋር ከኦሮሞ ነጻነት ሰራዊት ጋር እንደዚህ ሰራ ስለነበረ ደብረ ሲና ምናምን ተደርሶ ሲመለስ በዛ ጊዜ ሁሉ ነገሮችን አውቅ ስለነበረ ሁሉ ጊዜ ወደ ድርድር ሲጠራ ይሉ የነበሩት ነገር በተለይ ከደብረ ሲና መልስ በኋላ የህወሓት ሰዎች መልቲ ትራክ የሆነ የተለያየ ውይይት ሳይሆን አንድ ላይ የኢትዮጵያ የፖለቲካ ኃይሎች ሁሉ አንድ ላይ ተቀምጠው የሽግግር አሬንጅመንት ውስጥ በመግባት ወደ ዘላቂ ፖለቲካዊ መፍትሄ ኮምፕሬሄንሲቭ ፖለቲካል ሴትልመንት የምንሄድበትን አግባብ ነው እንጂ መፈለግ ከኛ ጋር ብቻ የሚደረግ አይደለም። ጦርነት ውስጥ ያለው ከኛ ጋር ብቻ ሳይሆን ከሌሎች ብዙ የኢትዮጵያ ህዝቦች ጋር ነው። የጦርነቱ መነሻም የፌደራሊዝም የህብረ ብሔራዊ ፌደራሊዝም ጉዳይ የመቀበል ያለ መቀበል ጉዳይ ነው። ስለዚህ
ይሄንን በሚመለከት ህገ መንግስታዊ ስርዓቱን በመጠበቅ ረገድ እና በቦታው በማስቀጠል ረገድ የሚመለከታቸው ሁሉ እንዲሳተፉ ያስፈልጋል እንጂ እኛም ብቻ ማናገር የለበትም። በነገራችን ላይ ለረጅም ጊዜ በኦሮሞ ነጻነት ሰራዊት በኩልም ድርድር ሲደረግ የሚነሳ ነገር ነው። ቢያንስ ዩናይትድ ፍሮንት ውስጥ ያለው ግሩፕ በሙሉ እንዲሳተፍ እስከ መጨረሻው ድረስ ታንዛኒያም ሄደው ሊደራደሩ ሲሉ የሽግግር መንግስት ጉዳይ ያነሱት እነሱ የኢትዮጵያ መንግስት ሰዎች የሽግግር መንግስት ጠየቁ እኮ ይገርማሉ ምናምን እያሉ ነው የሚያወሩት። ነው የሽግግር ነገር የሽግግር አሬንጅመንት ወደ ሽግግር አሬንጅመንት ገብተን ዘላቂ የፖለቲካ መፍትሄ ለማምጣት የሚለውን ገና በፊት የተጀመረውን ሐሳብ ልክ እንደ ህዋቶቹ ይዘው ይቀርቡ ነበር። ይሄንን በደንብ አልተረዱትም። የሽግግር አሬንጅመንት እና የሽግግር መንግስት ላይ መሳተፍ ማለት የተለያየ ነገር ነው። ቢሆንም በክልል ደረጃ የሚሆን አይደለም። የሆነ ሆኖ የትግራይ መንግስት በወቅቱ ይሄንን ነገር በሚያቀርብ ጊዜ አሜሪካኖቹ ወደ ድርድሩ ከመሄዳቸው በፊት የሚያነሱት ነገር አንደኛ የአብይን ወቅታዊ ሌጂቲመሲ ቅቡልነት የኢትዮጵያን ሉዓላዊነትና አገራዊ ወጥነት ይሄ ኢንቴግሪቲ የሚባለውን ማለት ነው ተቀበሉ። ከዛ ደግሞ እናንተ የትግራይ መንግስት አትበሉ። የትግራይ መንግስት ናችሁ ልክ ነው፣ ግን የትግራይ መንግስት አትበሉ። ህወሓት ጋር ነው ጠብ ያለኝ እያለ ስለሆነ። ሶስተኛ ስለሌሎቹ ምን አገባችሁ? እናንተ የምትታገሉት ለትግራይ ነው፣ ስለሌሎቹ ሳይሆን ባይላተራሊ እናንተና እኛ ሰላም ማውረድ እንችላለን የሚል ስላለ ስለሌሎቹም አታንሱ። እግረ መንገዱን የአሜሪካ መንግስት የጫናቸው ይሄ ሬፈረንደም ምናምን የሚለውን ነገር ተው ገለመለ እንደዚህ አይነት ነገር አውርተዋል። ናው ወደ ስብሰባው ከገቡ በኋላና ድርድሩ ሲጀመር ይሄ እጅ ስጡ አልቋል ምናምን የሚለው አልፎ ወደ ቴክኒካል ነገር ሲገባ የትግራይ መንግስት ከማለት ይልቅ ህወሓት እንደ የፕሪቶሪያ ፓርትነር እንደ ባለ አንድ ተዋዋይ የኢትዮጵያ መንግስት ተብሎ እውቅና ተሰጥቶት አስታውስ። ህወሓት እስከዛን ጊዜ ድረስ የአብይን መንግስት እንደ መንግስት እውቅና ተሰጥቶ ዛሬ የኦሮሞ ነጻነት ሰራዊት እንደማይሰጠው ማለት ነው። ምክንያቱም ስለዚህ ሌጂቲሜት ቅቡልነት ያለው መንግስት አይደለም፣ በህግም በፖለቲካ አግባብም በህዝብም በማህበረሰብም ጭምር። ስለዚህ አይቀበሉትም። እሱን እንዲቀበሉ ግን አስገደዳቸው። ቀጥሎ ምን ይሆናል? እሱን ተቀበሉ ማለት ይሄ የፌደራሉ መንግስት ክራይሲስ ውስጥ ቀውስ ውስጥ የገባ እንደሆነ አልተቀበልንም ማለት ነው። ቀጥሎ ምን ይላሉ? ኖርማሊ የፌደራል መንግስቱ የፖለቲካ ጉዳይን በወታደራዊ ኃይል ለማስፈጸም ሞክሮ ሳይሳካለት ሲቀርና ዴድሎክ ሲመጣ ከህግ በሆነ ውጪ በፖለቲካ ውጪ ይሄን ሲደርስ ቀውስ ደርሷል ማለት ነው። መንግስት ቆሟል ማለት ነው። ይሄንን ነገር በህገ መንግስት አግባብ ማስተካከል አልቻለም ማለት ነው። ስለዚህ ይሄ መንግስት በህግ ኦሬዲ እኛ የምናወራው ቅቡልነት ማጣት አለው፣ በፖለቲካ ቅቡልነት የለውም፣ በጦርነቱ ደግሞ አላሸነፈም ወይ አልተሸነፈም ነው። ክራይሲስ ውስጥ ነው። ብዙ ጊዜ እንደዚህ አይነት መንግስት ክራይሲስ ውስጥ ሲገባ የሽግግር አሬንጅመንት ውስጥ እንዲገባ ይደረጋል። እሱም አልቻልኩም ብሎ ስህተቱን አምኖ እነሱም አላሸነፍንም ግን ችግራችን we have made our point ብለው ሚድዌይ ይመጡና ሁለቱ የጋራ አንድነት መንግስት ከቀውስ በኋላ እንኳን ከጦርነት በኋላ እኮ ከኤሌክሽን ክራይሲስ ከምርጫ ቀውስ በኋላ ኬንያ ውስጥ የናሽናል ዩኒቲ ገቨርንመንት ተመስርቷል። በኪባኪ እና በኦዲንጋ መካከል ካስታወስኩ 2005 ኦኬ ኬንያ ውስጥ እንደዚህ ተመስርቷል። እንኳን ከጦርነት በኋላ ከምርጫ ቀውስ በኋላ እንኳን ያለው ስልጣን ያሸነፈ ምናምን የሚለው ቀርቶ የአገራዊ አንድነት መንግስት ተመሰረታል። የሽግግር መንግስት መቋቋም የነበረበት መቋቋም ካለበት የሽግግር አሬንጅመንት ውስጥ መግባት የነበረበት የፌደራል መንግስት ነው። እሱን ተተወና በአሜሪካኖቹ ጫና እሱን እንደ መንግስት ተቀበልንና በሚያሳዝን የታክቲካል ኤረር የትግራይ ክልል በህጋዊ መንገድ የተመረጠ ህገ መንግስታዊ መንገድ አገሩን ሲያስተዳድር የነበረ በጦርነት ምክንያት ሲወረር ደግሞ ህዝቡን አስተባብሮ ከነበረው ሚሊሻ ልዩ ኃይል እና ፖሊስ በተጨማሪ የትግራይ ልጆችን ካለም ዙሪያ የመጡትን አስተባብሮ አሰልጥኖ አደራጅቶ አስታጥቆ ተዋግቶ አዋግቶ ለድል የበቃ በዚህ ምክንያት ተጨማሪ ማንዴት ያለው መንግስት ከዚህ በላይ የጸና መንግስት የለም። በፖለቲካም በህግም በሞትም ነው ስልጣኑን ያጸናው ቅቡልነቱን ያጸናው። ይሄን ለማየት ተፈለግ
ቲዲኤፍ አሸንፏል መቀሌ ሲገባ ህዝቡ እንዴት እንደተቀበለው ማየት ይችላል። that was a resounding mandate ነው። 5 ዓመቱም አላለቀም። ይሄ መንግስት በምን ምክንያት ቀውስ አልገጠመው? አሸንፎ የወጣ መንግስት ነው። ከብዙ ችግሮች ውስጥ ቀውስ አልገጠመው፣ እርስ በርሱ አልተጣላም፣ አሰራሩ አልፈረሰም፣ ህገ መንግስታዊ ስርዓቱ አልተናደም። ምንም ያልሆነን መንግስት ከፌደራል መንግስት ጋር በመነጋገር ጊዜያዊ መንግስት ያቋቁማል የሚል አንድ አንቀጽ ገባበት። እዛ ጋር ነው ችግሩ የጀመረው። እኔ ለምንድን ነው ይሄን ነገር ደጋግሜ አክርሬ የምናገረው? የትግራይ ህዝብ ወደ ለጦርነት የተማገደው ምርጫ በማድረጉ ነው። ምርጫ ያደረገው ህገ መንግስቱ ስለሚያስገድደው፣ ስለሚፈቅድ አይደል፣ ስለሚያስገድደው። የሌለኝን ስልጣን ተጠቅሜ 1 ዓመት አልቀጥልም፣ እናንተ መቀጠል ብትፈልጉ አልቀጥልም፣ እኛ እዚህ ትግራይ ትመርጣለች በሚል ነው። በእንደዛ አይነት ለሉዓላዊነት ተብሎ የተደረገ ምርጫ፣ በሉዓላዊነት ላይ ሬፈረንደም የሆነ ምርጫ ማለት ነው። በዛ መንገድ የተቋቋመን መንግስት በአንዲት ግማሽ መስመር በጊዜያዊ መንግስት ያቋቁማል ብለ እሱን ቦታውን ስትተወው እዛ ጋር ነው ችግሩ የጀመረው። ምን አመጣ እሱ? በንግግር የሚቋቋም በመሆኑ፣ በምክክር በሁለቱ መካከል የሚቋቋም በመሆኑ የፌደራል መንግስቱ በትግራይ የመንግስት አስተዳደር ላይ ጫና እንዲያሳድር እጁን እንዲያስገባ እድል ሰጠው ማለት ነው። የኔ ሁሉ ጊዜ የችግር ትንተና ይሄ የፕሪቶሪያ ስምምነት የሚጀምረው እዛ ጋር ነው። እሱ የመሾም ስልጣን ማለት እነሱ ተወያይተው ያቀረቡትን ያጸድቃል ሲባል አመራር እንዲቀይሩ አድርጓቸዋል። ፕሮፖዛሉን ሁሉ እቀበላለሁ፣ ነገር ግን ጌታቸው ረዳን ነው እንጂ ደብረጽዮንን አልፈልግም ብሎ ነው የወሰደው። ከዛ በኋላ እነሱ ያቀረቡትን አጽድቆ ደብዳቤ ጽፏል። ኦኬ፣ ይሄ ኦሬዲ የጊዜያዊ መንግስቱን የአብይ ተመራጭ ቡድን እንዲሆን አድርጎታል ማለት ነው። ሌላው ዝርዝር እንዳለ ሆኖ ይሄን ያደረገው ደግሞ የክልሉ መንግስት ነው። የክልሉ መንግስት ማን ነው? ህወሓት የሚመራው የትግራይ ክልል ማለት ነው። ናው ህወሓት መንግስት መባል ትተህ ህወሓት ነኝ በል ተብሎ በዛ ደረጃ ተመካክሮ እንደተባለውም ከፌደራል መንግስት ጋር ይሄንን ጊዜያዊ መንግስት ካቋቋመ በኋላ እንዳልነበረ እንዲሄድ ነው የተፈለገው። በቃ የለህም፣ አሁን ጊዜያዊ መንግስቱ ነው ኤንቲቲው፣ የፕሪቶሪያ ስምምነት ውል ባለቤትም እሱ ነው፣ ከሱ ጋር ነው የምነጋገረው፣ እናንተ የላችሁም። ይሄን ደግሞ ለማቀላጠፍ ምንድን ያደረጉት? የህወሓትን የህጋዊ ህልውና የሽብርተኝነት መዝገብ አውጥተውታል። የህግ ህልውናውን ግን በሚያደፈርስ መንገድ በምርጫ ቦርድ በኩል ነገር ሲያመታቱ ነበር። ናው ትግራይ በ3 ደረጃዎች አልፋለች። ጦርነት ነበረ፣ ዲፕሎማሲያዊ ድርድር ነበረ፣ ከዛ ፖለቲካዊ ጉዳይ አለ። ከፖለቲካው በፊት ግን ህግ ቴክኒካል ነገር ተነሳ። በዲፕሎማሲ የተፈታውን ችግር ቴክኒካል የሆነ የህግን ጉዳይ አንስቶ የድርጅቱን ህልውና የሚገዳደር ነገር አብይ አደረገ። ለምን እንዲያደረጋችሁ አላላቸው? ምርጫ ቦርድ ለምንድን ነው ያኛውን ፖለቲካዊ ውሳኔ እያወቀ እንደዚህ አይነት ነገር ውስጥ የገባው? ገብቷል? ይሄንን በማድረግ የጀመረው ከውል ተዋዋዩን ከጨዋታ ውጪ ለማድረግ የተንቀሳቀሰው አብይ የነገሩ ሁሉ ችግር መንስኤ ነው ብዬ ነው የማምነው፣ እንደ ህግ ማለት ነው። ከዛን ጊዜ ጀምሮ ተዋዋዩን ህወሓትን ማፍገምገም ከጀመረ ጊዜ ጀምሮ የጊዜያዊ መንግስቱን ከትግራይ ህዝብም ከፓርቲውም እየነጠለው ነው ሄደው እያራቀው። ሁለተኛ ነገር የክልሉ መንግስት ጊዜያዊ መንግስት ያቋቋመው በክልል ደረጃ እና በፌደራል ደረጃ ምርጫ ተደርጎ የክልል መንግስት እስኪቋቋም ድረስ ነው የሚለው። ያ ማለት ግን በዞን በወረዳ በጣቢያ ደረጃ ያለ አስተዳደር የለም ማለት አይደለም። የቀደመ በህገ መንግስታዊ አግባብ ተመርጦ ያለ በ2012 ጀምሮ ዛሬ የሚሳለቁበት ማለት ነው ያለ መንግስት አለ። በኢትዮጵያ ሁሉ የሚሰራው እሱ ነው። ኦኬ፣